በቃ ከዚህ በኋላማ እያትወልድም አይደል? ይኸውልህ የዛሬ 15 ዓመት ገደማ ውሃ ከተወለደች በኋላ ነው ድጋሚ መውለድ እንደማትችል የተነገረን። ያሉትን ይባርካቸው፣ እነሱ ይበቃሉ። እውነት ነው። ወንድም ሆነ ሴት ልጅ ምንም ልዩነት የለውም። ዋናው ጥሩ መሆናቸው። እውነት ነው አባዬ። እና እንዴት ነው ትምህርት? ጥሩ ነው። ጥሩ ነው። ደግሞ የትምህርት ዓለም ሲያልቅ ጠንክሬ በመስራት አባቴ ማኩራት እፈልጋለሁ። የስኬት ምክንያቱ ጠንክሮ መስራት ነው ብለህ ነው? ብዬ ነው የማስበው። ጠንክሮ የሰራ ሰው ስኬታማ ይሆናል። በፍጹም ጠንካራ ሰራተኛ በሙሉ ስኬታማ ይሆናል። በጠንካራ ሰራተኝነት ስኬት ቢገኝ ማኖሩ ይሄ ሁሉ ድሃ አይኖርም። አልገባኝም አባዬ። ይኸውልህ አንድ ገበሬ 24 ሰዓት ሊሞላ በሚችል መልኩ በከፍተኛ ድካም ይሰራል። ምናልባትም በዓለም ላይ እንደዛ አርሶ አደር ሌላ የሚሰራ አላውቅም። ያ ገበሬ 2 በሬ ብቻ ነው ያለው፣ ግን ጠንክሮ እንደመስራቱ ትራክተር ራሱ ሊኖረው ይገባ ነበር። አንድ አረብ ሀገር ያለች ሴት ምን ያህል ሰዓት አድካሚ ስራ እንደምትሰራ ታውቃለህ? የሰውነቷ ቀለም እስኪለቅ ድረስ እንቅልፍ አታ ለረጅም ሰዓት ቆማ ትሰራለች። ጠንክሮ በመስራት ነው ይህቺ ሴት አዲስ አበባ ላይ በጣም ብዙ ፎቅ ይኖራት ነበር፣ ግን ምንም ነገር የላትም። አዎ አባዬ ልክ ነው። እና ስኬትን ጠንክሮ በመስራት ብቻ አታገኛት። ስኬታማ ለመሆን ምን ላይ አተኩረ መስራት እንዳለብህ ማወቅ መቻል አለብህ። አእምሮህን መጠቀም አለብህ። ለውጥ ለማታገኝበት ስራ ጊዜህንም ሁሉ ነገርህንም ማባከን መቻል አለብህ። አዎ አባዬ ልክ ነህ። አንተም ትምህርትህን ጨርሰህ ስትወጣ ምን መስራት እንዳለብህ ማወቅ አለብህ። ስኬታማ የሚያደርግህን ስራ መስራት መቻል አለብህ። እሺ አባዬ፣ ለምክር በጣም ነው የማመሰግነው። ምንም አይደል።